ነብዩ መሐመድን ሰለላሁ ዐለይሂ ወሰለም በመሳደብ ከፍተኛ ቁጣ ያስነሳው እፎይ በሚል ስም የሚንቀሳቀሰው ግለሰብ እስካሁን ድረስ በቁጥጥር ስር እንዳልዋለ ታውቋል። የፍርድ ቤት የእስር ማዘዣ ቢወጣበትም የሚመለከተው የጸጥታ አካል ግለሰቡን ለመያዝ ምንም አይነት እንቅስቃሴ ሲያደርግ አይስተዋልም። የዚሁ የግለሰብ ንግግር በማህበራዊ ሚዲያዎች ከተሰራጨ በኋላ በሙስሊም ማህበረሰብ ዘንድ ከፍተኛ ቁጣ መነሳቱ ይታወሳል። በርካታ የህብረተሰብ ክፍሎች ግለሰቡ በአስቸኳይ ተይዞ ለፍርድ እንዲቀርብ ሲጠይቁ ቆይተዋል። በዚህ ጉዳይ ላይ የፍርድ ቤት የእስር ማዘዣ መውጣቱንም ተከትሎ ህዝቡ ተጠርጣሪው በቅርቡ በህግ ቁጥጥር ስር እንደሚውል ተስፋ አድርጎ ነበር። ይሁን እንጂ ከእስር ማዘዣው ከወጣበት ጊዜ አንስቶ እስካሁን ድረስ ግለሰቡን ለመያዝ ምንም አይነት ተጨባጭ እርምጃ እንዳልተወሰደ እየተገለጸ ነው። ይህ ሁኔታ በህብረተሰቡ ውስጥ ቅሬታን ያስከተለ ሲሆን የሚመለከተው አካል ዘግይቶም ቢሆን ግለሰቡን በቁጥጥር ስር በማዋል የህግ የበላይነትን እንዲያረጋግጥ ጥሪዎች እየቀረቡ ነው። የጸጥታ አካላት በዚህ ጉዳይ ላይ ዝምታ መምረጣቸው በርካታ ጥያቄዎችን ያስነሳ ሲሆን ህዝቡ ተጠርጣሪው ለምን እስካሁን ድረስ እንዳልተያዘ ማብራሪያ እንዲሰጥ እየጠየቀ ነው። ይህ መዘግየት ወደፊት ሊፈጥር የሚችለውን ማንኛውም አሉታዊ ሁኔታ ለመከላከል ሲባል የሚመለከተው አካል ፈጣን እርምጃ እንዲወስድ ተጠይቋል። በተጨማሪም አንዳንድ የህግ ባለሙያዎች የእስር ማዘዣ ከወጣ በኋላ ተጠርጣሪውን ለመያዝ መዘግየት ተገቢ አለመሆኑን እየገለጹ ሲሆን ይህ ሁኔታ በህግ ስርዓቱ ላይ እምነት ማሳጣትን ሊያስከትል ስለሚችል አስጠንቅቀዋል። በአጠቃላይ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም በመሳደቡ የሚፈለገው እፎይ የተባለው ግለሰብ አለመታሰሩ በህብረተሰቡ ውስጥ ከፍተኛ ቁጣ የፈጠረ ሲሆን የሚመለከተው አካል ለጉዳዩ ትኩረት በመስጠት ተጠርጣሪውን በአስቸኳይ ለፍርድ እንዲያቀርብ ህዝቡ እየጠየቀ ነው።